ሰላጣን በእርጎ አስባችሁ ታውቃላችሁ? ኬሚስትሪው ራሱ የሚመጣ አይመስልም አይደል? ዛሬ ይዤላችሁ በመጣሁት ቪዲዮ ግን እንዴት ጣፋጭ ሳላድ እንደሚሆን አብረን እንሰራለን። ካሉ ያሉን ግብአቶች የመጀመሪያው ሰላጣ፣ ሁለት አይነት ሰላጣ አለን። የሆነ ከለር ያለው ሰላጣና ፍሪዙ ኖርማል የምናውቀው ሰላጣ አለ። አንድ ራስ አቮካዶ እንጠቀማለን። ከዛ ቲማቲም ጠንከር ያለ ለሰላጣ የሚሆን እናደርጋለን። ቀቅለን ነው የምንጨምረው ድንች፣ ነጭ ሽንኩርት አለን፣ ሎሚና ቀይ ሽንኩርትም እንዳለን ሆኖ ከዛ ደግሞ እንቁላል ደግሞ የተቀቀለ እንቁላል እንጠቀማለን። እንዲሁም ካሮት፣ የሳምቡሳ ቅርፊትም አለን። ቅርፊቱን ቤት ማዘጋጀት እንችላለን። ካልሆነ ደግሞ ከየትኛውም ዳቦ ቤት ማግኘት እንችላለን። ጨው፣ እርጎና ዘይት፣ ቃሪያም እንጠቀማለን ማለት ነው። እነዚህን ተጠቅመን ቆንጆ የሆነ ሰላጣ እንሰራለን ማለት ነው። ስለዚህ አሁን ስራችንን ለመስራት መክተፊያችን አዘጋጅተናል። የምናስቀምጥበትን ጎድጓዳ ሳህን እንዲሁም የምናቀላቅልበት መቆንጠጫ አዘጋጅተናል። ስለዚህ ከሽንኩርት እንጀምራለን ማለት ነው። ለሰላጣ ሺሪ ሚሪ ነው የሚከተፈው። ከዛ ቲማቲማችንን ደግሞ እናነሳለን። በቁመቱ እንደዚሁ ክብ ክብ እንዳለ እንቆርጠዋለን ማለት ነው። እና በጣም ስስ አድርገን ብንቆርጠው የተሻለ ነው። በዚህ መልኩ ማድረግ እንችላለን። አሁን መጠናቸው ባነሰ ቁጥር ክብነቱን እንዳያጣብን። ቀጥሎ ነጭ ሽንኩርታችንን እንደምታዩት እንከትፋለን። እነዚህን አዘጋጅተን ከጨረስን በኋላ ደግሞ የተቀቀለው ድንቻችንን ልጠን እንከትፋለን። በመቀጠል ቃሪያችንን እንከትፋለን። ካሮታችንን እንፈቀፍቃለን። አቮካዶን ደግሞ በቀላሉ ለማውጣት በዚህ መልኩ እንቆራርጠዋለን ማለት ነው። ይረዝማል ብለን ያሰብነውን ደግሞ ወገቡንም እዚሁ ላይ መቁረጥ እንችላለን ሳናወጣው ማለት ነው። ከዛ በኋላ ዙሪያውን እናስለቅቃለን። እዚሁ ጋር መጨረስ እንችላለን እንደዚህ አድርገን ማለት ነው። እና ይሄንን እዚቹ ጋር ከካሮቱ አጠገብ ምንም የእጅ ንክኪ ሳይኖረው በዚህ መልኩ እናነሳዋለን ማለት ነው። የቀቀልነውን እንቁላል እንልጠዋለን ማለት ነው። እኔ ለመላጥ እንደዚህ ሙሉን ቅርፊቱን እላው ላይ በማድቀቅ ነው ስንልጠው። አንደኛ ከላው ላይ ስጋው ሳይነሳ እንዲላጥ ይረዳናል እና በፍጥነትም እንደዚህ ይላጣል ማለት ነው። እንደምታዩት በጣም በቀላሉ መንገድ ነው የሚለቀው። ተቦጫጨቀ፣ እንትኑን አነሳብኝ፣ እንትኑ ወጣብኝ የምንለው ነገር አይኖረንም ማለት ነው። እንደምታዩት በጣም በቀላሉ መንገድ እንደዚህ ነው የምልጠው። ከዛ አሁን ወደ ስራ ከመግባታችን በፊት እንቁላሉን ሁለት ቦታ እንከፍለዋለን ማለት ነው። አስኳሉን ከውስጡ እናወጣለን። እንደዚህ ስታደርጉት በቀላሉ ራሱ ይወጣል። የተጠቀምኩት የሀበሻ እንቁላል ነው። የትኛውንም እንቁላል መጠቀም ትችላላችሁ እናንተ። እዚህ ውስጥ እንቁላሉን እናፈራርሷለን ማለት ነው። አስኳሉን ከእንትኑ አይደል አሁን የለየ ነው። እርጎ እንጨምርበታለን ማለት ነው። እዚህ ጋር ያዘጋጀነውን እርጎ እዚህ ጋር እናድርጓለን። አስኳሉን ከእርጎ ጋር በዚህ መልኩ እናቀላቅላለን። እንደ ሶስ የሚጠቀሙ ለሰላጣ እንቁላል መምቻ መምታት ትችላላችሁ። የተለያየ የራሳችሁ መንገድ መጠቀም ትችላላችሁ። እኔ ግን በዚህኛው መንገድ ነው ተጠቀምኩት። እዚህ ላይ ጨውን አድርጌ ያለሁኝ። አሁን ትንሽ ዘይት እጠቀማለሁ ማለት ነው። ለአሁኑ ይሄን ያህል ይበቃኛል። ለዲኮር ካስቀረናት ቲማቲም ውጪ እነዚህን በሙሉ እዚህ እንጨምራቸዋለሁ ማለት ነው። የሳምቡሳ ቅርፊታችንንም እዚህ ላይ መጨመር እንችላለን። የተወሰነ አማውንት እና በደንብ አድርገን እንደዚህ እንለውሰዋለን ማለት ነው። በዚህ መልኩ የቀረውን እንቁላል የነጩን ፓርት እንደዚህ እናዘጋጀዋለን። እንደተለመደው የሰላጣ አቀነጣጠስ ምናልባት የሚከትፍ ሰው ሊኖር ይችላል። እኔ ጭራሽ ሰላጣ አልከትፍም፣ በእጄ ነው የምቀነጣጥሰው በምፈልገው መጠን ማለት ነው። አንደኛ ነገር መሀከል ላይ የሚቀር እሱ ነው ያለውኝ። ሁለተኛ የተበላሸ ቅጠል ካለ ማውጣት እችላለሁኝ። በጅምላ አልከትፈውም። ሰላጣውን ግን በደንብ ማጠባችሁን እርግጠኛ ሁኑ። የምንፈልጋቸውን ግብአቶች በዚህ መልኩ አዘጋጅተናል። ሰላጣችንንም ቀነጣጥሰን አስቀመጠን። ቲማቲማችን አለ፣ የእንቁላል የቅርፊቱ ነጩ ፓርት የተከታተፈዋለን። ከዛ ደግሞ ያዘጋጀነው ሶስ አለ ማለት ነው። ያዘጋጀነው ሶስ ላይ ሎሚ ጨምረንበታል። ከሶሳችን ላይ የተወሰነ አማውንት እናወጣለን። ሶሳችን ውስጥ ያልጨመርነው ነገር የለም። ቅድም እንዳያችሁት ጋር ቅድም ወደኋላ ተወት አድርገነው የነበረው ቲማቲም አለ። ቲማቲማችንን በዚህ መልኩ ዲኮር እናደርጋለን ማለት ነው። ምግብ ከቆንጆ አቀራረብ ሲኖረው ጉድ አፒታይት እንዲኖረን ያደርጋል ማለት ነው ምግብ። ከዛ ይሄኛውን ሰላጣ ቀዩን ሰላጣ በዚህ በኩል እንጠቀማለን። እንደፈለጋችሁ እላው ላይ መቀላቀል ትችላላችሁ። አፍተሮል ተቀላቅሎ ነው የምንበላው። አረንጓዴውን ሰላጣ ደግሞ የተወሰነ በዚህ በኩል እናደርጋለን። እዚህ መልኩ ካዘጋጀን በኋላ የእንቁላል እሱን ከአናት ላይ አያችሁት እንዴት እንደሚያምር። በዚህ መልኩ እናዘጋጃለን። ባለበት ላይ ትንሽ ዘይት እናደርግበታለን። አንደኛ አማራጫችን እንደዚህ አድርገን ማቅረብ እንችላለን። ሁለተኛ አማራጫችን ደግሞ መቀላቀል እንችላለን ማለት ነው። ሰላጣችንን አድርገን ይሄንንም ጨምረን ስለዚህ ይሄን ይመስላል። እናንተ በፈለጋችሁት አማራጭ መጠቀም ትችላላችሁ። ስለተከታተላችሁኝ አመሰግናለሁ።